ይህንን 3 ሚሊዮን ብር ለመክፈል ያልፈቀደው ሰው ስልክ ነው። ጉዳዩን ወደ ህግ ወስደን ክስ ስላቀረብን ይህንን 3 ሚሊዮን ብር ለመክፈል ያልፈቀደው ሰው ስልክ ደውሎ ወንድሜ ዳንኤል ጋር 500 ሺህ ብር ጉቦ ሰጣችኋለሁ፣ ይህንን ኬዝ አበላሹት ወይም ደግሞ ጥለህ ውጣ የሚል መደለያ አቅርቦ ነበር። አሁን እዚህ ጋር አንድ ልጅ ሲናገር ገንዘቤ አይረባልኝም ሲል በምንድን ያመጣው ሲለው ነበር። በጣም ምርጥ ጥያቄ ነው። እዚህ ሀገር ብዙ መጠየቅ አለበት። 35 ሚሊዮን ብር የሸጠ ሰው 3 ሚሊዮን ብር ከዛች ላይ ቀንሶ ላለመክፈል 500 ሺህ ብር ጉቦ ሰጥቶ ጉቦውን ለመቀበል ፍቃደኛ ስላልተሆነ ብቻ ቢሮአችን ገብቶ ወንድሜ ዳንኤልን አቅፎ ሆዱን ተኩሶ ከመታው በኋላ ሲሸሽ እኔ ደግሞ ወንድሜን ገሏል ያዙት ስል እንደገና ወደኋላ መጥቶ እኔ ላይ ሽጉጡን ደቀነው። ጥላቻ በጣም መጥፎ ነገር ነው። በነገራችን ላይ ጥላቻ ራሱ ኤነርጂ ነው። በየቀኑ ሰውን የሚበላ የሚገል ካንሰር ነው። ሲያድግ ደግሞ የሚተላለፍ በሽታ ነው። ይሄ ሰውዬ እኔን አያውቅኝም፣ ተገናኝተንም አናውቅ። የቀማሁት ምንም ነገር የለም፣ የወሰድኩበት የበደልኩትም ምንም ነገር የለም። ግን ሽጉጥ ይዞ ፊት ለፊቴ ቆሟል። ፊት ለፊቴ ሲቆም የጥላቻን ኃይል አይኑ ላይ አይቻለሁ። ያ በፊልም የሚመስለኝ ሽጉጥ ቀጥታ እኔ ጋራ ሲቆም አይቼዋለሁ። ማየት ብቻ አይደለም፣ ቀጥታ ተተኮሰብኝ። ድምፁን ነው የሰማሁት። ከዛ በኋላ አንድ የሆነ ነገር እዚህ አንገቴ ጋር የምታዩት ጠባሳ ላይ መጥቶ ሲሰነቀል ተሰምቶኛል። ወደ ታች 7 ደረጃ ቁልቁል ነው የወደኩት። እዚህ ግንባሬ ላይ የሚታያችሁ ጠባሳ የመጨረሻው ደረጃ ጠርዝ ያገኘኝ ነው። ከወደኩ በኋላ ሰውየው መቶኝ ሲሸሽ እያየሁት ነበር። መኪናውን አስነስቶ እየነዳ ሄደ። አጋጣሚ ከደረጃው ላይ የወደኩት መግቢያ በር ላይ ስለነበረ በዛ በኩል የሚያልፉ ሰዎች መጥተው አዩ። ምን ሆኖ ነው? ወድቆ ነው? ተመቶ ነው? ማን የመታው? ምን ገጥሞት ነው? አምዳይንግ እየሞትኩ ነው። እዛ ጋ ወድቄ በዚህ ጋራ ደም ይፈሳል፣ ከጀርባ ደም ይፈሳል፣ ከግንባሬ ደም ይፈሳል። የሆኑ ሰዎች ግን ከበውኝ ምን ሆኖ ነው ብለው ይጠያየቃሉ። ስልጠናዎቻችሁ ላይ በእርግጠኝነት ከወሰዳችሁት ነገር ውስጥ አንዱ ቢ ፓርት ኦፍ ዘ ሶሉሽን ኖት ፓርት ኦፍ ዘ ፕሮብሌም። ከሰማይም ልውደቅ፣ ጥይትን ይምታኝ፣ መብረቅም ይምታኝ፣ ምንም ልሁን፣ የሚቀድመው ነገር እኔን አንስቶ ሆስፒታል መውሰድ። ችግርን ተሰብስበን ብናዳንቀው መፍትሄ አይሆንልንም። ስለዚህ የመፍትሄ አካል ነው። ይገርማችኋል፣ ጥይቱ ሲመታኝ መጀመሪያ የአየር መተንፈሻ ቱቦዬን ትራኪያውን ቆረጠ። ቀጠለና የምግብ ቱቦ ኤሶፋገስ የምንለው እሱንም ቆርጦ ስፓይናል ኮርዱን ሰንጥቆ ነው ከኋላ ያወጣ። እኔ እዛ መሬት ላይ ወድቄ ለመጮህ አልችልም፣ እርዳታ ለመጥራት አልችልም። ምራቄን ለመዋጥ በጣም ያማል። አንዲት መንገደኛ አይኔ
ብሊንክ ብሊንክ ሲል አይታ ሮጣ መታ ከስራ አንስታ ፕሊስ ህይወቱ አለ ሐኪም ቤት እንውሰደው እርዱኝ እባካችሁ ብላ በደም እየተጨማለቀች ጮኸች። የተወሰኑ ሰዎች አገዟት። ሆስፒታል ደረስኩ። ሆስፒታል ገባሁ። ጭንቅላቴ ተሰፋ። ከዛ ኤክስሬ ተነሳ። እዛ ሆስፒታል ውስጥ በጀርባ ተኝቼ አዳምጣለሁ። የሚሆነውን አያለሁ። ምንም ራሴን አልሳትኩም፣ እያየሁ ነው። እዛ ሆስፒታል ውስጥ እንደገና ሌላ ፍንዳታ ዱዋ። በቃ ድጋሚ የተመለሰን ይመስለኝ። ግን አጋጣሚ ዞር ብዬ ሳይ ትልቅ የኦክሲጅን ሲሊንደር ውስጥ ፈንድቶ እየተሽከረከረ ሊጠርገኝ ይመጣል። በቃ በጣም ደንግጬ ያለ ተረባርቦ ያዙት። በጀርባ ተኝቼ ሐኪሙ ሲያወራ ሰማዋል። ማን ነው? ቤተሰብ አለው። ቤተሰቡ ማን ነው? አባቱ ነው። ይህ ልጅ በህይወት የመትረፍ እድል 2% ነው። ስንት? ያ ጋይስ 2% ማለት 0% ማለት አይደለም። የኔ መርህ ህይወት እስካለ ተስፋ አለ የሚል ነው። ገንዘብ እስካለ አላልኩም፣ ስልጣን እስካለ አላልኩም፣ ዘመድ እስካለ አላልኩም፣ ጤና እስካለም አላልኩም። ህይወት እስካለ ድረስ ተስፋ አለ። መደገፍ ካለባችሁ በፈጣሪና በራሳችሁ ተደገፉ። ሁሌ ብንበለው ሊን ኦን ዩር ስፓይን፣ አለበለዚያ ሌላው ነገር ይወድቃል። ለመሞት በጣም ቅርብ ነኝ። በእኔና በሞት መካከል አንድ እርምጃ ነው ያለው። እኔ ግን ለመሞት ዝግጁ አልነበርኩም። እኔም ብቻ ሳልሆን ፈጣሪም እንድሞት አልፈቀድም። ዝግጁም አልነበርኩም ለመሞት። ቅድም ሲነግራችሁ ነበር ያሬድ፣ ብዙ ግንኙነቶች አልነበሩም። በትምህርቴ ጎበዝ ተማሪ ነኝ። የማዕረግ ተመራቂ ነኝ። ከመመረቄ በፊት የፍርድ ቤት ስራዎች ሁሉ ቀድሜ አጥንቼ ጨርሼ ነበር። ሬዲ ነበርኩኝ። በጣም ትልቅ ህልም ነበረኝ። በኢትዮጵያ የህግ ስርዓት ውስጥ ገብቼ የራሴን አሻራ አሳርፋለሁ የሚል ትልቅ ድሪም ነበረኝ። ይሄ አደጋ ሲመጣ ህልሜ የነበረው ምን መሰላችሁ? በህይወት መቆየት። አንዳንድ ጊዜ ቀን ከከፋ በህይወት መቆየት ራሱ ድሪም ይሆናል። ላይፍ በነገራችን ላይ ኤነርጂ ነው። ከተጠቀማችሁት ጥቅም ላይ ይሆናል፣ ካልተጠቀማችሁት ያልቃል። I was not ready to die። ለዚህ አይደለም የለፋሁት፣ ለዚህ አይደለም የደከምኩት። በጣም ተስፋ ማጣት፣ እርዳታ ማጣት፣ ጨለማ ተሰምቶኝ የጉዳቱን ልክ ተኝቼ ነው የሰማሁት። እኔ ብዙውን ሰዓት አይኖቼን ጨፍኜ አስብ ነበርና ዶክተሮቹ የተኛው መስሏቸው ደግሞ የአንገቱ ነው የተመታው ሰርቫይካል ስፓይናል ኮርድ ኢንጁሪ ኢዝ ጎይንግ ቱ ቢ ፓራላይዝድ ምናምን ሲሉ ከሆኑ ዋት የመጀመሪያ ጥያቄ ዋይ ጋድ፣ ለምን? ዋይ ሚ? እግዚአብሔር ለምንድን ነው ይህንን እኔ ላይ የፈቀደው? ለምንድን ነው ይህ ነገር እኔ ላይ የሚደርሰው? ዋይ? በጣም ብዙ ጥያቄ፣ በጣም ብዙ መልስ የሌለበት ጥያቄ። ዛሬ በየቤቱ ይሄ ጥያቄ አለ። ለምን እግዚአብሔር? ለምን አላህ ይህንን በእኔ ላይ ለምን ትፈቅዳለህ? ይሄ ነገር እግዚአብሔር ለምንድነው በእኔ ላይ ይመጣ? ብዙ ጥያቄ፣ አንዳንዴ መልስ የሌለው ብዙ ጥያቄ። አንዳንድ ጊዜ የቀኑ ፍጥነት ይገርማችኋል አይደል? ከምኔው መሽቶ ነው ከምኔው የሚነጋው ትላላችሁ። አሁን የካቲት ደረሰ ይገርማል ትላላችሁ። ቀን አልገፋ ያላችሁ በጣም ብዙ ሰዎች አሉ። ቀኑ ከሄደላችሁ ዩአር ላኪ። ቀኑ ከተገፋላችሁ በጣም እድለኞች ናቸው። ደቂቃ አመት የሆነባቸው ብዙ ሰዎች አሉ። ስለዚህ ህይወት ትርጉም ነው።
ይህንን እንድታውቁ ፈልጋለሁ። በአምቡላንስ ወደ አዲስ አበባ እየከነፉ ይዘውኝ እየመጡ ልክ ሞጆ አካባቢ ስደርስ አቁሙት ምናምን ይላል። ነርሱ አጠገቤ ቁጭ ብሎ ምንድን ነው ይላሉ። ገቢና ያሉ ሰው አቁመው መኪናውን አቁመው መኪናውን ኦክሲጂን አለቀላል። ስለ ኦክሲጂን አስባችሁ ታውቃላችሁ? ስለ አየር ገዷችሁ ያውቃል? ለአየር አመስገናችሁ ታውቃላችሁ? አመስገኑ ይቅር አስባችሁ ተንፈሳችሁ ታውቃላችሁ? እስቲ አሁን ልተንፍስ ብላችሁ ታውቃላችሁ? የህይወት ትላልቆቹ ጊፍቶች በነፃ የተሰጡ ናቸው። ደግሞ እነሱ ናቸው በጣም አስፈላጊ። አየር በሰው እጅ ቢሆን ኖሮ እና ደረት ላይ ቆጣሪ ቢተከል ኖሮ ስንት ይሆን የሚከፈለው? ሰው ለአየር ማመስገን ትችላላችሁ? ያ አየር አለቀ። ለዳግም አየር አለቀ። አጋጣሚ ሆኖ ግን ልጁ ምናልባት ብሎ አንድ ትርፍ ፖርቴብል ኦክሲጂን ይዞ ስለነበረ እንዳልኳችሁ እግዚአብሔርም እንድሞት ስላልፈለገ ህልሜም እንዲሁ እንዲጨነግፍ ስላልፈለገ ኦክሲጂን አጋጣሚ የተያዘ ኦክሲጂን ረዳኝና ወደ ሆስፒታል መጣ። ያም አንዱ ለሞት በጣም የቀረብኩበት አበቃም የተባለበት ጊዜ ነበር። ያም ጊዜ አለፈ። ሆስፒታል ውስጥ ሌሎች የሞት ገጠመኞች 2፣ 3፣ 4 አጠገቤ አሁን አይቼው ትንሽ አሸልሞኝ ስነቃ ሰው ሞቶ እንደዚህ አይነት አስጨናቂ መንገዶችን አረፍኩኝ። አሁን ችግሬን መለየት አለብኝ። ሁልጊዜም ቢሆን በህይወታችሁ ችግራችሁን እስካላወቃችሁት ድረስ መፍትሄው ልታገኙት አትችሉ። ኦኬ፣ ዳግም በሽጉጥ ተመቷል። አሁን ከአንገቱ በታች ያለውን የሰውነቱን ክፍል እንደፈለገ አያንቀሳቀስም። ህይወት ይቆማል? አይቆምም፣ ይቀጥላል። ከቀጠለ ምንድን ነው ማድረግ ያለብኝ? ምንድን ነው ያለው ችግር? መንቀሳቀስ አልችልም። ለመተንፈስ ቱቦ ተገጥሞልኛል፣ ብረት። ምግብ አልመገብም። ሁሉም ነገር ጨለማ ነው። ተስፋ የሚሰጥ ነገር አይሰማም። ግን ችግሩን መለየት ያስፈልጋል። ችግሩን አወቁት። በቃ ይሄ አደጋ ደርሷል። ስለዚህ ወደ ቀጣዩ መሄድ አለብን። ችግሩን ሳታውቁት መፍትሄ እንዳትፈልጉ፣ አታገኙትም። በአንድ ወቅት ዶክተር ግርማ ጥላሁን አንድ ነገር ነገረኝ። አንድ ልጅ ዩኒፎርም ጠዋት ይነሳና ዩኒፎርሙን ያመጣና ዩኒፎርም ነጭ ሲሆን እንደምታውቁት መጀመሪያ የሚቆሽሸው አንገቱን ኮሌታውን ዝቅ ያደርግና በውሃ በሳሙና አጠብ ያደርጋትና ሸሚዟን ለብሷት ይሄዳል። በነጋታውም ይመጣል። ሲያየው ኮሌታው ቆሽሿል። እሷን አጠብ ያደርግና አርጓት ይሄዳል። በሶስተኛውም ቀን ይህን ሲያደርግ አባቱ ቁጭ ብሎ ይታዘቡታል። ልጄ ያሉት ችግሩ እኮ ያለው ኮሌታው ላይ አይደለም፣ ችግሩ ያለው አንገት ላይ ነው። ኮሌታውን ከምታጥበው አንገትህን ብታጥበው ይቆይልሃል። ስለዚህ የችግሩ ምንጭ አንገት ነው አሉታል። በማንኛውም ጊዜ ትክክለኛውን ችግር ሳታገኙት መፍትሄ ከፈለጋችሁ መጨረሻው ጥፋት ነው። በነገራችን ላይ ዛሬ ከከፍተኛ የሲጋራ የመጠጥ ሱስ መውጣት አቅቷቸው ኑሯቸውን የሚከስሩ ሰዎች የሆነ ቀለታ እስቲ ቆይ ይህን ችግር ካስረሳኝ አንድ ጠርሙስ ቢራ ልጠጣ ብለው የጀመሩ ሰዎች ናቸው። ስለዚህ ለትክክለኛው ችግር ትክክለኛውን መፍትሄ ካላገኛችሁት ልክ አይሆንም። ስለዚህ መጀመሪያ አይናችሁን ጨፍናችሁ ማሰብ ስትጀምሩ ምንድን ነው እኔ ጋር ያለው ችግር? አሁን ቅድም ልጁ ሲናገር አይሳካልኝም። አንድ ሰው አይሳካልኝም ብሎ አምኖ ከጀመረ የት ይደርሳል? የትም አይደርስም። የለኝም ወይም ደግሞ በራሱ ላይ የዚህ አይነት የስንፍና ቃል ተጠቅሞ የሚጀምር ሰው የት ይደርሳል? የትም አይደርስም። አልያዝኩም በሉ እንጂ የለኝም አትበሉ። ሚሊዮንም ተጠየቁ አልያዝኩም በሏቸው። የለኝም አትበሏቸው። እውነቴን ነው የምነግራቸው።
ምክንያቱም የምናምነው ነገር ነው ራሳችን ላይ የእኛንም መንገድ የሚወስነው። አየር አለቀ ብያቸዋል። ስለዚህ ዛሬ ለአየርም እንድታመሰግኑ የቤት ስራ ሰጣችኋለሁ። ሁል ጊዜ በጣም በሌሊት ነው የምነሳው። እንደተነሳው የመጀመሪያው ጸሎቴ ስለምስበው አየር እና ስላየሁት ብርሃን ነው። ይህንን ብርሃን ስላሳየኝ፣ አዲስ ቀን ስለሰጠኝ አመሰግናለሁ እላለሁ። ይህ ሁል ጊዜ ለምን መሰላችሁ? ይህንን እምላችሁ ማታ ተኝተው ጠዋት የማይነሱ በሚሊዮን የሚቆጠሩ ሰዎች አሉ። እናንተ ከተነሳችሁ እድለኛ ናችሁ ማለት ነው። ሰው ለዚህ ስጦታ ማመስገን የግድ ያስፈልጋል። ስለዚህ ችግሩን ለየሁት። ምንድን ነው ማድረግ የምችለው? ሕክምና ማድረግ አለብኝ። ሕክምና ያስፈልገኝ። ምን አይነት ሕክምና? እኛ ሀገር እንደምታውቁት በዚህ አይነት ጉዳት ተጎድቶ ታሪኩን ያስቀመጠ ሰው አንድም ኢትዮጵያዊ አላገኘው። ስለዚህ እዛው አልጋ ላይ እንደተኛው ኢንተርኔት ቤት ውስጥ አስገብቼ በጀርባዬ እንደተኛው ላፕቶፕ አስመጥቼ ማንበብ ጀመርኩ። የኔ ጉዳት ምንድን ነው? ሰርቫይካል ኢንጁሪ። ምንድን ነው ሰርቫይካል ኢንጁሪ? C5 C6 የሚባል የሰርቫይካል አካል አለ። እሱ ነው። ምንድን ነው ጉዳቱ? ኢፌክቱ እስከየት ይደርሳል? አይኔ እስከሚታመም ድረስ ነው ሳነብ የነበረው። የዚህን ጉዳት ተጎድቶ ያለፈ ሰው ማን አለ? ስፈልግ ሚሊዮን ሰዎች በዓለም ላይ የፊልም አክተሮች፣ ኳስ ተጫዋቾች፣ ቤዝቦል ተጫዋቾች ምን አይነት ቀዶ ጥገናዎች ያስፈልጋሉ? እሱንም ጭምር። ስለዚህ ለችግራችሁ መፍትሄ የመጀመሪያው መንገድ ማወቅ ነው። እስካላወቃችሁ ድረስ አትንቀሳቀሱ። ለማወቅ ደግሞ ማንበብ ያስፈልጋል፣ መጠየቅ ያስፈልጋል። ትንሽ ነገር ካወቁ በኋላ ሐኪሞችን እየጠየቁ የተወሰነ ነገር ማግኘት ከቻልኩ በኋላ እኔ ምን አለኝ? ስራ ገና በጀመርኩ በ2 ወር ውስጥ ነው የተመታሁት። ብር የለኝ። አባቴ የመንግስት መኪና የሚነዳ ሹፌር ነው፣ ገንዘብ የለው። እናቴም እንደዛው፣ ቤተሰቦቼም እንደዛው። እንዲህ አይነት ጉዳት ደግሞ ገንዘብ ይፈልጋል በጣም። ስለዚህ እጄ ላይ ምን አለ? ሰው አለ። ስለዚህ ሰዎችን ምን መጠየቅ አለብኝ? ሄልፕ፣ እርዳታ። እርዳታ መጠየቅ በነገራችን ላይ መሸነፍ አይደለም። አንዳችን የሌላችን ጥገኞች ነን፣ ወደዳችሁም ጠላችሁ። ከኔ እውቀት ይገኛል፣ ከእናንተ ጉልበት ይገኛል፣ ከኔ ገንዘብ ይገኛል፣ ከእናንተ ሀሳብ ይገኛል። እንዲህ ነው ተደጋግፈን የምንኖር። እኔ የእናንተ ጠባቂ ነኝ፣ እናንተ ደግሞ የኔ ጠባቂ ናቸው። ስለዚህ ዳግም ከዚህ ወደ ታች መውረድ አይችልም። ስለዚህ 3-4 ሰዎችን አውሩዲን ብሎ እርዳታ መጠየቅ አለበት። ምንም ማለት አይደለም። ስለዚህ እጄ ላይ ያሉትን ሰዎች ለይቼ እርዳታ መጠየቅ ያለብኝን ካደረኩ በኋላ ፋይት ለመነሳት ከዚህ ወንበር። እኔ በጣም ይገርማቸዋል። ሰው መሆን በጣም ድካም፣ የምትመኩበት ነገር አይደለም። ሰው ሆስፒታል የነበርኩ ጊዜ በጣም ነው የሚያስቀኝ። ስተኛ ብዙውን ሰዓት እጄ እንደዚህ ታጥፎ ነበር የምተኛውና ትንሽ ደህና መሆን ሲጀምር እጄን ልዘረጋው ስል አይዘረጋም። ሲስተር እጅ አይዘረጋም አቅቶኝ ነው አልኩ። አይ አቅቶ አይደለም፣ ላለፉት 15 ቀናት እጅ ታጥፎ ስለነበር አይዘረጋም አላለች። ሰው መሆን በዚህ ነው እኮ የምንመካው። ከዚህ የሆነ ሰዓት ላይ አንሶላውን ገለጥ ስታደርገው እግሬ ሸንኮራ አገዳ ቀጠን ነው። እግሬ ተመቷል እንዲ ያልኩ። ምን ሆነ ነው እግሬ? አይ ላለፉት 15 ቀናት ስላልተራመድክበት ለዛ ነው። በቃ የምንመካበት ሰውነት ይሄ ነው። ሁልሽም አፈር ነሽ፣ ወደድሽም ጠላሽ። ፊዚዮቴራፒ በጣም ሪግረስ የሆነ ፊዚዮቴራፒ፣ ቀዶ ጥገና 5-6 ቀዶ ጥገናዎች በድፍረት ሐኪሞቹ አይተው 50 ነው ሲሉ 50 ሙሉ አርጎኝ። እናንተን ለማነቃቃት የምናገረው ነገር እንዳይመስላችሁ፣ የእውነት ነው የምነግራችሁ። 50-50 ነው ሲለኝ ዶክተር 50 ለእግዚአብሔር ብዙ ነው በጣም አንተ እገባለሁ። የመጀመሪያው ጥያቄ ለህይወት ያሰጋል ላያሰጋም? ምክንያቱም በህይወት መቆየት እንፈልገዋለሁ። በህይወት ስላለው ነው ዛሬ እናንተ ጋር የመጣሁት።
ይሄ ቀን ደግሞ እንደሚመጣ በደንብ አምን ነበር። ስለዚህ ቀዶ ጥገናዎችን ሳደርግ አንዳንዶቹ ለቤተሰብ ሁሉ ሳልነግር ነው። እኔ ራሴ ላይ በጣም ጨካኝ ነበርኩኝ። ምክንያቱም ይህንን ነገር ማሸነፍ አለብኝ ብዬ ስለተነሳው ቀዶ ጥገናውን አደረግኩኝ። ፊዚዮቴራፒውን ሰራው፣ ሕክምናዎችን በስነስርዓት ምግቤን ምኔን በትክክል ቅድም ብያቸዋለሁ። በጣም በራሳችሁ ላይ እምነት ሊኖራችሁ ከዛም ደግሞ ማድረግ የምትችሉትን እስከ መጨረሻው ልታደርጉ ይገባችሁ። ይሁላችሁ ልትሞቱ 3 ቀን ከቀራችሁ እየተገላችሁ ሞቱ። ተኝታችሁ በፍጹም ሞት እንዳይወስዳችሁ በምክንያት እኔ ሐኪሞቼን ቀዶ ጥገናው ስንት ሰዓት ይወስዳል? 5 ሰዓት ከአነስቴዥያ እስክትነቃ 2 ሰዓት 3 ሰዓት ቢወስድ ኧረ አይወስድም። እኔ ቶሎ ነው የምነቃው። አሁንም ድረስ የኔ ሐኪም አለ እዚህ እና ይገርመዋል። አያታደው እስቲ ይሁን ቀዶ ጥገናውን ጨርሶ እኔ 10 ደቂቃ አልቆይም። ብልክ ነው ዶክተር እንዴት ነበር ተሳካለ? ምን አደረግ? ይህንን አድርጌያለሁ። በዚህ ደረጃ ተሳክቶልኛል። ቀሪው የእግዚአብሔር ነው። በቃ ከዛ በኋላ የሚቀየሩ ነገሮች ተቀየሩ። ለምሳሌ እንደዚህ ዊልቸር ላይ ቁጭ ማለት አልችልም ነበር። ገና ብድግ ሲያደርጉኝ ያዞረኛል፣ ወድቃለሁ፣ ራሴን ስጣለሁ፣ ይመልሱኛል። በኋላ መቀመጥ አለብኝ። መቀመጥ ተአምር ሲሆን ሁልሽም አሁን መቀመጥሽን ረስተሽዋል አይደል? ለእኔ ተአምር መቀመጥ። ከዛ ቁጭ ያደርጉኛል፣ ራሴን ስጣለሁ። ትንሽ ቆይቼ ስነቃ አልጋ ላይ ነኝ። ምንድን ነው? አይ ስናነሳ ራስን ሳት። ኦኬ ከዛሬ ጀምሮ ስታነሱኝ ራሴን ከሳትኩ እንዳትመልሱኝ። ወንድሞቼ ጓደኞቼ ነበር፣ እንዳትመልሱኝ። ዊልቸር ላይ ቁጭ አድርጋችሁኝ እዛ ነቃለሁ። ኧረ እባክህን አንተ ልጅ ምናምን አይቻልም። ቁጭ ያደረጉኛል። ልክ ዊልቸር ላይ ራሴን ስቼ ስነቃ ቁጭ ብያለሁ። እንዲህ ነው የሚለመደው። አልጋ በአልጋ የሚሆን በቀላሉ የሚያልፍ ትግል የለም። የመጨረሻዋን ሙጣጭ አቅም እስክታደርጉ ድረስ መታገል አለባቸው። ራስ ላይ ጨካኝ መሆን ያስፈልጋል። በጣም ቁጭ ያልኩት እንደዚህ ነው። እውነቴን ነው የምነግራችሁ። እሱ ብቻ እንዳይመስላችሁ። ሆስፒታል እያለሁ ቶሎ ስላላገላበጡኝ በጣም ትልቅ ቁስል ጀርባዬ ላይ ወጥቶ ነበር። እሱ ቁስል እንኳን እስኪድን መጠበቅ አልፈለጉኝ። ለምን? ያለውን ጊዜ መጠቀም ያስፈልጋል። ቁስሉ እየዳነን መቀመጥ ይችላል። ዛሬም እንደዛው ነው። እኔ እየኖርኩኝ ነው እንጂ እምድነው ስድን አይደለም የምኖረው። እየኖርኩ ነው። ዛሬ እየኖራችሁ ስሩ እንጂ እየሰራችሁ አትኖሩ። እየኖራችሁ ነው መስራት። ህይወትን እያንዳንዱን እርምጃ እያወቃችሁት እያጣጣማችሁት ኑሮ እንጂ ሲሳካልኝ ይኖራለሁ እንዳትሉ። የብዙ ምስኪን ልፋት ይሄ ነው። ገንዘብ ለማግኘት ያለውን ያጣል፣ ጤናውን ያጣል። ገንዘብ ሲያገኝ ጤናውን ለማግኘት ገንዘቡን ያጣል። በቃ በዜሮ ይባዛል ማለት ነው። የምትስቁት ብር ስታገኙ አይደለም። በነገራችን ላይ ላይፍ ሩቱ ነው፣ ጉዞ ነው። የሆነ ነገር አትርፋችሁ ትልቅ ቦታ ላይ ስትደርሱ እሱ ጥሩ ደረጃ ነው፣ ስኬት ነው። የስ ትምህርቱን ግን የምታገኙት በምታልፉት መንገድ ነው። ሰርቃችሁ ካገኛችሁ መጨረሻ ላይ የምታገኙት ደስታ ሙሉ ደስታ አይሆንም። የምትፈልገውን ነገር ካገኘህ ሰየው እድለኛ ነው። የምትፈልገውን ነገር ካላገኘ ግን ያገኘኸውን ነገር መውደድ የግድ ነው። አለበለዚያ ህይወት መራመድ አትችልም። ያገኘኸውን ነገር ወደህ መቀጠል። ታገልኩት፣ ቀዶ ጥገና አደረኩ፣ ሐኪሞች እየከለከሉ ደፈር ያደረኩ፣ መድኃኒቶች ወሰድኩ፣ ቁጭ ማለት ቻልኩ፣ ስቴብል መሆን ቻልኩ፣ በራሴ መተንፈስ ቻልኩ፣ የምፈልገውን ምግብ መመገብ ቻልኩ፣ መጠጣት ቻልኩ። ቆሜ መሮጥ ደግሞ ለጊዜው አልተቻለም። ስለዚህ ዊልቸር ላይ ቁጭ ያለውን ዳግም ለወደው ይገባል። እንደ በፊቱ ባይሮጡልኝም እግሮቼን ወዳቸዋለሁ በጣም። እጆቼንም እንደዛው፣ ራሴንም እንደዛው።